አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ዛሬ የፊት ማክስ ነው የምሰራላችሁ። እዛ ሾርባ አለኝ፣ እኔ ጋ ደግሞ ወተት አለኝ። ወተትና በሾርባ እንዴት አድርጌ እንደምሰራ የማሳያችሁ ይሆናል። አብራችን ቆዩ። እዚህ ጋር ትንሽዬ አረኩኝ። ከዛ ወተት አረኩኝ። እዛ እንትን በረዶ አረኩኝ ማለት ነው። ቅዝቅዝ እንዲል ከዛም በኋላ ለትንሽ ደቂቃ እንትን ውስጥ አድርገዋለሁ እሳት ላይ ማለት ነው። ሞቅ ሲል እንዲያያዝ ማለት ነው። አረኩት። ለሰከንድ ብቻ አውጣት። አሁን ተያይዟል። ቀዝቀዝ እንዲልልኝ እንደዚህ ሲሆን እያያዘው ታኪ እያረኩበት ማለት ነው። በረዶ ማለት ነው። ከዛም በኋላ እጄ ላይ አድርጌ ላሳያችሁ። እንደምታዩት ውዝት ያደርጋል። አያችሁ፣ እንዲያርጋችሁ ፊታችሁን መንከባከብ ትችላላችሁ ማለት ነው። አሁን ፊቴ ሊቀባ ነው። እንደዚህ አድርጋችሁ ፊታችሁን ተቀቡ። እኔ በጣም ትቼው ነበር። አሁን በጣም ፊቴን አላርና የመሻከር ምናምን እንደዛ አሁን ሊቀባው ነው። ይህን ቪዲዮ ከወደዳችሁ ሼር ማለት ነው፣ ሰብስክራይብ በማድረግ ቤተሰብ የሆነ በቀጣይ ምን ይዤላችሁ ልምጣ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ። እንደዚህ አይነት ደግሞ የተረፋችሁን ማለት ነው። በእንደዚህ አይነት እቃችን ከኦንላይን ነው እኔ ከስፋይን ላይ የገዛሁት። በዚህ ትልቅ በረዶ ይሆናል። ከዛ በረዶ ሲሆንላችሁ እንደውም ለፊታችን በጣም አሪፍ ነው። ፊታችንን ያለስልስልናል ማለት ነው። እና ደግሞ የተጨመታተረ የእርጅና ምናምን የሚያመጡ ነገሮችን ቁጥር አድርጎ ይዝልናል በረዶው ማለት ነው። እና ደግሞ ሾርባው እንትኑም በጣም አሪፍ ነው። እና ልክ ቆንጆዬ ናችሁ። ፊታችሁ እያመረ ነው የሚሄደው ማለት ነው። ለምን የ50 ዓመት ስትሆኑም ፊታችሁን ከተንከባከባችሁት እና ማስያጅ የሆነ እንትኖችን ከተቀባችሁት በጣም አሪፍ ነው ማለት ነው። እና ደግሞ በቀጣይም ይዤላችሁ የመመጣ በጣም አዳዲስ ቪዲዮዎች አሉ። በኮሜንት ላይ የማመጣላችሁን የምሰራላችሁን ነገር ጻፉልኝ፣ የምሰራላችሁ ይሆናል ማለት ነው። ብዙ የምሰራላችሁ ቪዲዮዎች አሉ ማለት ነው። ይህ በጣም አሪፍ ነው። እኔ ሁልጊዜ ነው የምጠቀመው ማለት ነው። አሁን ጭራሽ ሙቀት ወቅት ነው። እንደዚህ ፍሪጅ ውስጥ አድርጋችሁ እንደዚህ ብትቀቡት ያው በጣም ነው ደስ የሚለው። ለራሳችሁም በፊታችሁ ቅዝቅዝ ይላል። በረዱ ደግሞ የራሱ የሆነ ይችላል ማለት ነው ለፊት እና ደግሞ ልስልስ የሚያደርግና ወጥራ የሚያደርግ የሾርባው እንትን ደግሞ የወዝ ይችላል። ነጭ የሆነ ፊታችን አሁን ስንቀባው ወዛማ ይሆናል ማለት ነው። ከዛ ስታጠቡት በጣም የሚያምር ፊት የሚሆን ይሆናል ማለት ነው። እና በጣም አሪፍ ነው። ተጠቀሙት ውድ ቤተሰቦቼ። እኔ የሞከርኩትን ነገር ነው
የማመጣላችሁ ሳልሞክር አላመጣላችሁም ማለት ነው። እችን እንትኗን ከኦንላይን ማዘዝ ትችላላችሁ። ሁሉም ደግሞ ሱቅ ውስጥ ሞልተዋል የእንትን እቃዎች ማለት ነው። እና እንደዚች አርጋችሁ የተረፋችሁን አስቀምጣችሁ የምትጠቀሙትን አሳይቻችኋለሁ። ሾርባ በሶስት ነገር ማለት ነው። ሾርባና ወተት፣ ሌላም ነገር መጨመር ትችላላችሁ። እኔ ግን የምጠቀመው ሾርባና ወተት ነው። ከዛም በኋላ ፊታችሁ ላይ ተጠቀባችሁ በኋላ 10 ደቂቃ ወይ 15 ደቂቃ ቆይታችሁት በጣም እሽት እያረጋችሁ ፍግፍግ እያረጋችሁ እንትን ስትሉት ፊታችሁ ላይ ያለው እንጉር ለራሱ ምናምን ካላችሁ ጥቁር ነገር ካላችሁ ለራሱ ያነሳላችኋል ማለት ነው። እና ደግሞ ተልጅ ነው ያረኩበት። ይህን ቪዲዮ ከወደዳችሁ ሸርና ላይክ፣ ሰብስክራይብ በማድረግ ቤተሰብ ነው